زبالة أشكال يراسش زبالة بشتم من أغبان هنا يراسش من أغبان أنا متارين الناس من أغبان لازم أقول لك أيوه بابا أيوه بابا ولا أنا بس كم جديد أنا قاعد لازم متارين زبالة أشكال يراسش زبالة السلام عليكم ورحمة الله وبركاته እንዴት ናችሁ ወደ ቤተሰቦች ያላችሁ ደህና ናችሁ ሁሉ ሰላም ሁሉ ተማም እና ያለው አልሐምዱሊላህ እንግዲህ ዛሬ የመጣሁት በእነዚህ ሁለት ሆናችሁ ከማዳም ቤት ለምትሰሩ ከኔ ኤክስፒሪየንስ ከኔ ልምድ ላካፍላችሁ ነው የመጣሁት እንግዲህ አብዛኛው ሰው እንደምናውቀው አብዛኛው ሀበሻን በእነዚህ ልጆች እንኳን ቪዲዮ ኮሜንት ስር የተመለከትኩት እኔ ሁለቱን ከምሰራ ብቻዬን ብሰራ ምን አለበት ወይንም ደግሞ ብቻን ብቻ ሆኖ እንደመስራት ምን ሰላም አለ ምናምን የሚል ነው። በርካታ ሰው እንደዛ አይነት ኮሜንት ነው የሚያደርገው። ማለት ሁለቱን ከመስራት ብቻ መስራትን ይመርጣል አብዛኛው ሰው። ለምን ሀበሻና ሀበሻ አይዋደድም፣ አብሮም ሲበላ አይዋደድም፣ አብሮ ሲሰራም አይዋደድም ብሎ የሚያስብ በጣም በርካታ ሰው እንዳለ ነው የተገነዘብኩት። ግን ማወቅ ያለባችሁ ነገር ማለት ነው ትልቅ ቤት ቪላ ቤት የምትሰሩ ብቻችሁን የምትሰሩ ሰዎች ልትኖሩ ትችላላችሁ። ግን ያንን ቪላ ቤት አጽድታችሁ ምግብ ሰርታችሁ ልጆች ተንከባክባችሁ ልብስ ተኩሳችሁ ቢያንስ በቀን ማለት ነው ከ24 ሰዓት ውስጥ 18 ሰዓት ትሰራላችሁ። በእርግጠኝነት ብቻችሁን ከሆናችሁ ማለት ነው። እኔም ስላየሁት። ግን ብቻችሁን ከምትሰሩ ሁለት ሆናችሁ ከሰራችሁ ቢያንስ በቀን 5 ሰዓት 6 ሰዓት ልትሰሩ ትችላላችሁ። ስለዚህ እንደውም ለዛ ነው እኮ የአገራችን ምን የሚባል አባባል አለ መሰላችሁ? ከአንድ አንበሳ ሁለት ኮሳሳ ይባላል። የሰው ልጅ ሆኖ አብራችሁ እስከኖራችሁ ድረስ አብራችሁ እስከሰራችሁ ድረስ የሚያጋጭ ነገር የማያስማማ ነገር ሊፈጠር ይችላል። ያንን ነገር ግን በቃ ችሎ ማለፍ፣ መከባበር፣ መተሳሰብ የሚባለውን ነገር ማሳለፍ አለባችሁ። ሰው ከቤተሰብም ጋር ከእህትም ከወንድምም ጋር እኮ አብሮ ሲኖር ይጋጫል አይደለ? አብራችሁ ከምትሰሩት ሰው ጋር ተጋጨል ብላችሁ ነገሩን ማካበድ የለባችሁም። ወይም ደግሞ ብቻዬን ብሰራ ይሻላል ብላችሁ እንደዚህ ነገሮችን ባታከሯቸውና ራሳቸውን ባትጎዱ ብቻዬን እሰራለሁ ብላችሁ ራሳችሁን ባትጎዱ መልካም ነው ብዬ ነው የማስበው። እንደዛ የምታደርጉ ሰዎች ካላችሁ። በእርግጥ አንዳንዱ ሀበሻ በጣም ከባድ እንትን አለው ማለት ከባድ የሆነ ጸባይ ያለው ሊኖር ይችላል። ግን ማለት ነው በቃ ችሎ ማለፍ የሚባለውን ነገር ልመዱ። ወይንም ደግሞ ራሳችሁ እንደዛ አድርጋችሁ አታሳምኑ። ከሌላም ዜጋ እኮ ጋር ስትሰሩ የምትጋጩበት ነገር አይጠፋም፣ የማትስማሙበት ነገር አይጠፋም። ግን ታልፉታላችሁ አይደለ? ልታውቁት የሚገባው ነገር ስደት እስከወጣን ድረስ ስደት እስካለን ድረስ ከማዳም ቤት እስካለን ድረስ ስራውም ሁሉ ነገር ይቀራል። ሲቀር ይቀራል። ያገናኛችሁ ስራ ነው፣ አለቀ። ስራ እስከሆነ ድረስ በቃ ስራችሁ መስራት ከቻላችሁ ብትተጋገዙ ብትተባበሩ መልካም ነው። አሁን ለምሳሌ አብዛኛው ሰው ምናልባት የሚጋጭበት ብዬ ማስበው ምግብ የምትሰራ እህት የእውነት ለመናገር አረቦችም አብራት የምትሰራውም አይረዱም። በቃ ቀላል ስራ አድርገው ነው የሚያስቡት። በተለይ ጠዋትም ማታም ሶስቱንም ሰዓት ማለት ቁርስ፣ ምሳ፣ ምራትም የምትሰራ ከሆነ በጣም 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 ከባድ ስራ ነው፣ የምግብ ስራ ማለት ነው። ግን አንድ ስራ ነው ብላችሁ ልታስቡ ትችላላችሁ። ጽዳት የምታጸዱ፣ ምግብ የምትሰሩ፣ ልጆችን ቴክ ኬር የምታደርጉ፣ የምትንከባከቡ ሰዎች ኦኬ፣ የእናንተም ስራ ብዙ ነው። ግን ምግብ የምትሰራ ጠዋትም ማታም በቃ ካለምንም እረፍት የምትሰራ ከሆነ በጣም ከባድ ነው። ያንን ነገር ልትረዷት ይገባል። እንግዳ የሚመጣ ከሆነ ብትተጋገዙ መልካም ነው ብዬ ነው ማስበው። ጽዳትም ያለባት ወይ ደግሞ ጽዳት እያጸዳችሁ ወይ ደግሞ እንደዚህ ልጆችን ቴክ ኬር የምታደርግ ልብስ የምተኩስ ምናምን ነገር እንደዛ የምትሰራዋ ምግብ የምትሰራዋ ደግሞ ቀላል ከሆነ ብትተጋገዙ መልካም ነው። አብዛኛው ወይ ደግሞ ማድረግ ያለባችሁ ነገር እንደዚህ አብራችሁ ከሆነ የምትሰሩት ስራ ብትከፋፈሉ፣ ከዛ የአንዱ ሲበዛበት አንዱ ሲያግዝ፣ የአንዷ ሲበዛባት ደግሞ አንዷ ስታግዝ፣ እንደዛ እያደረጋችሁ ጊዜም ብታሳልፉ መልካም ነው ብዬ ነው የማስበው። ግን እንደዚህ ተጣልታችሁ ወደ ሚዲያ የምታመጡት ከሆነ ወይም ደግሞ ለአንዱ ከአንዱ ሸር የምታደርጉት ከሆነ ለአንዷ ከአንዷ አሳልፋችሁ የምትሰጣጡት ከሆነ በመካከላቸው የሚፈጠረው ነገር ጥላቻ ነው። ገባችሁ? ጥላቻ ነው። ግን ይሄ መጋጨቱ፣ አለመግባባቱ፣ አለመስማማቱ ይሄ ጥላቻን አይፈጥርም። ገብቷችኋል? በቃ ታልፉታላችሁ በይቅርታ ምናምን ነገር። ግን አሳልፋችሁ ስትሰጧት ወይ ደግሞ አሳልፈሽ ከሰጠሻት ወይ ደግሞ አሳልፋ ከሰጠችሽ ያ በመካከላችሁ በቃ እንዴት እንደዛ ታደርገኛለች የሚለው አይምሮ ላይ ሊቀር ይችላል። ጥላቻን ሊፈጥር ይችላል። እንደዛ አትደራረጉ።
እንጂ በተረፈ የሚያቀያየ ነገር ወይ ደግሞ የማያስማማ ነገር የሚያጋጭ ነገር አይጠፋም። የሰው ልጅ አይደለም አብሮ ከሚሰራው ከስራ ባልደረባው ከስራ ጓደኛው ጋር ይቅርና ከእህትም ከወንድምም ከቤተሰብም ጋር አብሮ እስከኖረ ድረስ ከሚኖረው ሰው ከባልና ሚስትም ይጋጫል። እናት ከልጇ ትጋጫለች አይደለ? እና በቃ ሰው ሆኖ የማይጋጭ ነገር የለም ለማለት ያክል ነው። እና ይህን ያክል አታካብዱት። ሀበሻ ከሀበሻ ጋር ስለሰራ ብቻ አይደለም የሚጋጨው ማለት ነው፣ ወይም ደግሞ የማይስማማው የሚጣለው። ከሌላም ዜጋ ጋር ከሰራችሁ የሚያጋጭ ነገር አይጠፋም፣ የምትጣሉበት ነገር አይጠፋም። አብራችሁ ለረጅም ጊዜ የምትሰሩ ከሆነ ገብቷችኋል። ከወር ከሁለት ወር በላይ ለረጅም ሲባል አንድ ወር ለራሱ መታገስ ወይም ደግሞ አንድ ወር የዛኔ ሰው ባህሪ መላመድና አብሮ መቀጠል በራሱ በጣም እንትን ያስፈልጋል፣ ትግስት ያስፈልጋል። ገብቷችኋል? እስከምትግባቡ ምን እስከምትሉ ድረስ ማለት ነው። እና አመትም ሰራችሁ 2 ዓመትም ሰራችሁ ዞሮ ዞሮ ከሀበሻም ጋር ይሁን ከሌላ ዜጋ ጋር መከባበር መቻቻል የሚባል ነገር ሊኖራችሁ ይገባል ባይ ነኝ። ስለዚህ እንደዚህ አይነቱን አስተሳሰባችሁን አውጥታችሁ ብቻችሁን የምትሰሩ ሁለት የመያዝ እንትን አቅሙ ካላቸው ማዳሞቻችሁ ሁለት ሆናችሁ ስሩ። ይሄ ነገር አትፍሩት። ራሳችሁን ብቻችሁን ከምትገሉ ማለት ነው፣ ራሳችሁ ብቻችሁን ከምትጎዱ ሁለት ሆናችሁ ብትሰሩ መልካም ነው ብዬ ነው እኔ እንደ ራሴ የማስበው። ይህን ነው ምነግራችሁ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ጣፍቻለሁ። ኢንሻላህ ለመምጣት በአዳዲስ ነገሮች ሞክራለሁኝ። እስከዛው ድረስ ሰላም ሁኑ።